ጓደኞቹ ጋር ሆኖ ከጀነራል ሳሙራ ይደወልለትና መረጃ አቀብሎ ከደቂቃዎች በኋላ ሲመለስ ጓደኞቹ የሉ በመድፍ አልቀዋል። ሐዘኑ ከባድ ነበር። ይህንን ሰው ብንወደውም ባንወደው ያሳለፈው ውጣ ውረድና የደረሰበት የስኬት ጥግ ማንንም ያነቃቃል። በሻሻ ከምትባል ደሳሳ መንደር ወጥቶ ወታደር ሲሆን ደስ አለ። እንደ አልኬሚስቱ ገጸ ባህሪ ሳንቲያጎ ሩቅ ቦታ መዞር ስለሚሆን ሞኝ ይኑር እንዲያጫውት እንደሚባለው መሪ እንደሚሆን ሲነግራቸው ሁሉም በንቀት ከት ብለው ይስቁበት ነበር። ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ። ከተራ ወታደርነት ተነስቶ ታላቁ መንበር ላይ ተቀመጠ። ታውቁታላችሁ፣ ዶክተር አብይ አህመድ ይባላል። ሞትን ፊት ለፊቴ በአይኔ ያየሁት እሱ ግን በፍጹም አላየውህም ብሎ ብዙ ጊዜ አልፎኛል ይለናል። መሪ ከሆነ ጀምሮ በኢትዮጵያ ሰማይ ስር ከሐዘን እስከ ደስታ፣ ከፌስታ እስከ ዋይታ፣ ከመደነቅ እስከ መሳቀቅ፣ ከመደመም እስከ መቆዘም አሳልፈናል። ይህ ሰው ግን መቼም ቢሆን በህልሙ ተስፋ አይቆርጥም። ወዳጄ፣ ሰዎች ልክ ስትሆን ካላዩ አያምኑብህም። ውስጥህ ያለውን አቅምና ችሎታ አይረዱት። ከፈጣሪ ቀጥሎ ራስህን እመነው። ይህን ሰው ተመልከቱት። እሱን ለመጥለፍ የማይሞክር ገፍቶ ለመጣል የማይጠር ተጫዋች የለም። ምክንያቱም ኳሱን ከእግሩ ፈልቅቀው መውሰድ አይችሉም። እሱም ጎሉን ሳያገባ በፍጹም አያርፍም። ይህ ሰው ሚሊዮኖችን አፍዝዞ አስፈንጥዞ ጮቤ አስረግጧል። ታውቁታላችሁ፣ ዲያጎ ማራዶና ይባላል። እሱና ኳስ ሲገናኙ የሚያስቀኑ ፍቅረኛሞች ነው የሚመስሉት። ስቴቨን ኪንግ የተባለ ደራሲ ታለንት እንደ ገበታ ጨው ርካሽ ነው፣ ታላቁን ሰው ስኬታማ የሚያደርገው ጥረቱ ነው ይለናል። ለኔ ደግሞ ከጥረትም በላይ ጽናቱ ነው። የኛ ሜዳ ህይወታችን ነው፣ ኳሱ ህልማችን ነው። ህልማችንን ከጎል እንዳናደርስ የሚገፈትረን የሚጠልፈን ብዙ ነው። እዛም አትደርስም፣ ይቅርብህ፣ አርፈ ተቀመጥ እንባላለን። እንዴ አንቺ እኮ ስማርት አይደለሽም፣ አንተ እኮ ጎበዝ አይደለም፣ የት ልትደርስ ነው የሚለን ብዙ ነው። ጥያቄው እንደ ማራዶና ጎል ጋር እስክንደርስ እንጸናለን ወይስ እነሱ እኮ ልክ ናቸው ብለን ህልማችንን እናስረክባለን? የኛ የእግር ኳስ ሜዳ ህይወታችን ነው። ታላቁን ሰው ነፍስ ይማር ብለናል። የካምፓስ ተማሪ ነው። አርፍዶ ነበር ክፍል የደረሰው። ብላክቦርድ ላይ ሁለት ጥያቄዎቹ አየና ጽፎ ሄደ። ጥያቄዎቹ ቀላል አልነበሩም፣ ግን በብዙ ጥረትና ልፋት ሰራቸውና ለሚያስተምሩት ፕሮፌሰር ሊሰጣቸው ሄደ። በወረቀት የተሞላው ቢሮአቸው ሲገባ ቀና ብለውም ሳዩት እሱ ጋር አስቀምጠው ብለውት አስቀምጦ ወጣ። ወረቀቱን መልሶ የሚያገኘው አልመሰለው። ከዛ ዶርም ተኝቶ በጧት በሩ ተንኳኳ። በጣም በጧት ስለሆነ ደንግጦ ከፈተ። ፊት ለፊቱ ፕሮፌሰሩ ቆመዋል። ይበልጥ ደነገጠ። ከዛ ምን አሉት መሰላችሁ? መመረቂያህን ሰርተሃል ብለው እጃቸው ዘርግተው ጨበጡ። ይባስ ግራ ተጋባ። እኔ ብላክቦርድ ላይ እነዛን ሁለት ጥያቄዎች የጻፍኳቸው በሂሳብ ታሪክ ውስጥ መልስ ያልተገኘላቸው የስታቲስቲክስ ጥያቄዎች ናቸው፣ ለጠቅላላ ዕውቀታችሁ እወቋቸው ብዬ ነበር። አንተ ቀለል አድርገህ እንደ ቤት ስራ ሰርተኸው መጣ፣ እንኳን ደስ ያለህ አሉት። በ1939 የተፈጠረ እውነተኛ ታሪክ ነው። ጆርጅ ዳንዚግ ይባላል። እኔ እውነቱን ቀድሜ ባውቅ ኖሮ ጥያቄዎቹን አልሞክራቸውም ነበር አለ። ሰዎች አትችልም አትሺም ለሚሉን ነገር ጆሮ መስጠት የለብንም። እንደምንችል እኛ ካወቅን በቂ ነው። ብዙውን ጊዜ ቤት ስቀመጥ ይደብረኛል፣ ይሰለቸኛል። በየቀኑ የማደርጋቸው ነገሮች ተደጋጋሚና አሰልቺ ናቸው። ምን ባደርግ ይሻለኛል የምንል ከሆነ ሁለት ምርጥ መፍትሄዎች ልንገራችሁ። አይታችሁ ከሆነ ብዙ ጊዜ ስለምንቀናባቸው ሰዎች ስናወራ እሱ እኮ በጣም ቢዚ ነው፣ እሷ እኮ የሆነ የምትሰራው ነገር አታጣም እንላለን። ስለዚህ እኛም አሁን ባለው አቅማችን በአጭር ጊዜ ልናሳካው የምንችለው ጎል ማስቀመጥ። ለምሳሌ በዚህ ሳምንት አንድ መጽሐፍ አንብቤ እጨርሳለሁ፣ ሁለት ዶክመንተሪ ያለው ምናምን እያልን ማለት ነው። ዋናው ነገር ከአቅማችን በላይ ያልሆነና በቅርብ ጊዜ ውስጥ ልናሳካው የምንችለው ነገር መሆን አለበት። ሁለተኛው መፍትሄ ግን አስገራሚ ነው። በድብርት ስሜት ውስጥ ሆነን ለማድረግ የምናስበውን ተቃራኒ ማድረግ። ለምሳሌ ከአልጋ ውስጥ አትነሳ አትውጣ የሚለን ከሆነ ተነስቶ ዱብ ዱብ ማለት፣ አታጥና አታንብብ አትስራ የሚለን ከሆነ ደግሞ በተቃራኒው ተነስተን መስራት፣ ማንበብ፣ ማጥናት፣ ብቻ ተቃራኒውን ማድረግ። በቀጣይ እንዲነሱላችሁ የምትፈልጓቸው ሐሳቦች ወይም ጥያቄዎች ካሉ ኮመንት አድርጉን። ድብርት የሌለበት ምርጥ ጊዜ ተመኘንላችሁ። ኢንስፓየር ኢትዮጵያ። አንድ የ78 ዓመት አባት ራሳቸውን ስተው ሆስፒታል ይገባሉ። ዶክተሮች የሚችሉትን ሁሉ አድርገው ለትንፋሻቸው ኦክሲጅን ሰክተው ከሰዓታት በኋላ ድነው ይነሳሉ። ከዛ የተጠቀሙበትን ሂሳብ $500 ደረሰኝ ቆርጦ ይሰጣቸዋል ዶክተሩ። አባት ሂሳቡን ተመለከቱና በጣም አዘኑ፣ አለቀሱ። ዶክተሩ ደነገጠ። ምን ነው አባቴ፣ መክፈል የማይችሉ ከሆነ እኮ ችግር የለም፣ ቀስ ብለው በጊዜ ሂደት ይከፍላሉ አላቸው። አባት መለሱ፣ ያለቀስኩት ይህንን ሂሳብ መክፈል ሳልችል ቀርቼ አይደለም፣ ግን ለዚች ሰዓታት ብቻ ለተጠቀምኩበት $500 ክፈል ከተባልኩ ፈጣሪ 78 ዓመት ስትኖር ለተነፈስከው አየር ክፈል ቢለኝ ምን እለዋለሁ ብዬ አስቤ ነው አሉ። ካስተዋልን የተሰጠን ነገር ብዙ ነው። በጉድለታችንም ውስጥ ሆነን ተመስገን ማለት አለብን። አስገራሚና አነቃቂ ቪዲዮዎች መመልከት ከፈለጋችሁ ዩቲዩብ ላይ ኢንስፓየር ኢትዮጵያ አለላችሁ። ኢንስፓየር ኢትዮጵያ የእናንተው ምርጥ ጓደኛ
ሁላችንም ቆዝመናል። ዜና ከፍቶ የማያውቅ ሰው ሁሉ ቲቪ ላይ አፍጥጧል። ከባድ ጦርነት ገጠሙ። ሁለቱ ኃይላት በመድፍና ዳፍኔ ጭምር እየተዋጉ ነው። የትንቢቱ መፈጸሚያ ስለደረሰ እኮ ነው መንግስት በመንግስት ላይ ህዝብ በህዝብ ላይ ይነሳል ተብሎ ተጽፎ የለ እያለ ተስፋ ይቆረጠም አለ። ግን አንድ አስገራሚ ታሪክ ልንገራችሁ። ሰውየው ጉድጓድ ውስጥ በገባበት አህያ ተስፋ ቆርጦ እዛው ባለበት ሊቀብረው አፈር መጨመር ይጀምራል። አህያው ግን የሚጨመርበትን አፈር ወደ ጎን እያራገፈ ከጉድጓዱ ከፍ ብሎ ወጣ። የምንሰማው የምናየው ነገር ደስ ባይልም በኢትዮጵያ አምላክ ግን መቼም ተስፋ አንቆርጥም። ክፉ ንጉስ መጣ፣ ደጉ ንጉስ መጣ፣ ሁሉም ይሄዳሉ እንዳመጣጣቸው። ሳቅና ለቅሶሽን አይገዙትምና Inspire Ethiopia.